አሰላሙ አለይኩም ረህመቱላሂ ወበረካቱሁ። እንዲሁም ቤተሰቦቼ እንደናችሁ ደህና ናቸው ወይ? ከኔ ጋር ሁሉ ሰላም ሁሉ አሪፍ ነው። እናንተ እንደናችሁ አላችሁ ወይ? ስራ፣ ጤንነት፣ ህይወት ሁሉ ሰላም ሁሉ አሪፍ? ከኔ ጋር ሁሉ ሰላም ሁሉ አሪፍ ነው። እንዴት ናችሁ ታዲያ? እንዴት አድርጎ ይዟችኋል? ሁሉ ሰላም ነው? እንዴት ናችሁ? የኔ ድምቀቶች ማለት ነው፣ የኔ ብርታቶች ማለት ነው። የምታበረታቱኝ እስካሁን ሰለችን ሳትሉ ከጎኔ ያላችሁ ውድ ሀገሮች ልጆች፣ የምትወዱኝ፣ የምታከብሩኝ፣ የምወዳችሁ፣ የማከብራችሁ እንዲሁም የምትጠሉኝ ካላችሁ ግን አጠሉኝ። በእርግጠኝነት እኔን አጠሉኝ። ምክንያቱም የሰው ልጅ የሚጠላ ሸይጣን ብቻ ነው። ወላሂ የሰው አይጠላም። እና የምትወዱኝ፣ የምታከብሩኝ፣ የምወዳችሁ፣ የማከብራችሁ ውድና እንቁ የሆናችሁ የአገሮች ልጆች ማለት ነው በያላችሁበት ሰላማችሁ ብዝዝት ይበልኝ። የምትጠሉኝም እንደዚሁ ሰላማችሁ ብዝት ይበል። ከኔ ጋር ሁሉ ሰላም ሁሉ አሪፍ ነው። በቃ የነገ ይሄው አገር እየዞረች ማለት ነው። በቃ ሳውዲ አረቢያን ልጨርስ ነው። ትንሽ ቀርቶኛል። ትንሽ ደግሞ ወደ መዲና ሄዳለሁ ማለት ነው ከመቆየት እና ላይክ እና ሼር ማድረጋችሁን አትርሱ። ላይክ አርጉ፣ ሼር አርጉ፣ ኮሜንት አርጉ አትርሱ። እስኪ ወይም በቃ ፍትፈታ ልፈትፍት እንደ ፍትፈታ አያዋጣም። በራስ መንቀሳቀስ ይሻላል ብዬ ነው። ፍትፈታ ተጊዜ በኋላ ደግሞ ችግር ነው የሚያመጣው እንጂ በፈተፍት መቼም ያው ጥሩ ነበረ። እንደናችሁ ታዲያ ቤተሰብ ደህና ናችሁልኝ አላችሁ? እስኪ እኔ እኮ የማልሄድበት ሀገር የለም። በቃ እውነት ግን ማለት ነው በነግራችሁ ግርም ይላችኋል። በጣም ድክም ነው የሚያደርገው በጣም ወይኔ። ግን እኔ ማለት ነው እኔ ሰነፍ ነኝ እላለሁ አንዳንድ ጊዜ ሳስበው፣ ግን ጀግና ነኝ ብዬ ራሴን እገምታለሁ። ሁልጊዜም የነገ ጀግና ነሽ፣ የነገ ጎበዝ ነሽ፣ የነገ ጠንካራ ሴት ነሽ፣ የነገ በቃ በጣም ብርቱ ሴት ነሽ እላለሁ። ግን ከኔ የበለጣችሁ ደግሞ እጥፍ ብርቱ ሴቶች አላችሁ። እውነት ነው የምላችሁ። ምክንያቱም የማዳም ቤት እንደዚህ ስንለፋ ስንት ነገር መቼም የሰው ቤት ስንት ነገር ስንለፋ ይዋል ማለት ነው። መልሰን ኢትዮብ ላይ እየዞር ከዛ ደግሞ ሲያባረረ መልሶ ደግሞ እየጀመር እንደገና ሞኔታይዝ እያደረግ እኔ እንጃ እናንተ በቃ በጣም እኔ እንጃ ቃል የለኝም፣ ወላሂ ቃል የለኝም ለእናንተ። ከጀግና ናችሁ ለእኔ። እውነት ነው የምላችሁ ማለት ነው። የማዳም ቅመሞች ማለት ነው። ቅመሞችዬ ጀግና ናቸው እውነት። በጣም እጥፍ ድርብ የላችሁም የእናንተ ጀግንነት ማለት ነው። ብቻ ከባድ ነው። እኔ ይሄ ነውም ባልን ያው ሁላችሁም ታውቁታላችሁ። አንድ ቀን ሰለችን ሳትሉ ይኸው ከኔም ጋር ትጓዛላችሁ። ከኔ ጋር ደግሞ ሞን ሆናችሁ ገና ያልሆናችሁ ራሱ ስዞር ሳያችሁ ግርም ይለኛል። ምን አይነት ብርታት ነው ከእናንተ ጋር ያለው እላለሁ። ራሴም ብርቱ እንደማረግ አውቃለሁ ግን ደግሞ እናንተ እኔ እንጃ ግርም ትሉኛላችሁ። እኔ እኮ በቃ የሆነ ነገር ከሆነ እሆናለሁ ብዬ በቃ ለዛ ለአንድ ነገር ለማደርገው ነገር አልመለስም። ልውደቅም ልነሳም ማለት ነው። ደግሞ ከሆነ በኋላ ደግሞ ልነሳ ብዬ ብል አልነሳም። ቶሎ ብዬ ነው ደግሞ እንደሱ የሚቆርጥልኝ ማለት ነው። ባህሪዬ እንደዚህ ኮሌክሽን አየሮች አሉ አይደለም? የጊዜያዊ አየሮች እንደዛ ነው። እውነት ነው የምላቸው ማለት ነው። እና ግርም ይለኛል አንዳንድ ጊዜ ማለት ነው። እና ማለት ነው እንደው በቃ እኔ ብዙ ለፍቻለሁኝ፣ ብዙ ደክሜያለሁ። ሞኔን ግን እንደው አደራም ብያለሁ። እውነት ነው የምላቸው። እና ቤተሰብ ማለት ነው በርቱ፣ ጠንክሩ፣ ጎበዞች ሁኑ፣ ስሩ። ገና ሞን ያልሆናችሁ አላችሁ ብዙ ልጆች ማለት ነው። ጎበዞች ናችሁ፣ ጀግና ናችሁ። እውነት ነው የምላችሁ ከምንም በላይ እናንተን ሳላደንቃችሁ አላልፍም የሀገሮች ልጆች። እና በርቱ። እንደገና ደግሞ ሞኒያችሁ የሄደባችሁ ይመለሳል። ጠንክራችሁ ስሩ።
መጀመሪያ መሆንን የሆናችሁት አሁንም መልሳችሁ ይመጣል። ጠንክራችሁ ከሰራችሁ በራሳችሁ ተሰራችሁ። እኔ አሁን እንደው ፈጣሪ መቼም ያውቃል ሁላችንም የነገ በራሷ ነው የእርግጥ በራሴ ነው የምዞረው መሄደው በራሴ ነው የምንቀሳቀሰው። ግን እኔ እንጃ በቃ ፈጣሪ በራሱ ጊዜ እንዴት አድርጎ እንደያዘኝ አላውቅም። እውነት ነው የምላችሁ ጉግል ራሱ ይጽፋል። እውነት ነው የምላችሁ የሆነ የተሳሳቱ ነገሮች ካሉ ያስረዳኛል። ገብቻ ያለሁ ይናገራል። እንደዚህ በቃ እንደ ሰው ማለት ነው። እውነት ነው የምላችሁ ግርም አለኝ። እኔ ራሴ እንደዚህ መሆኑን አላውቅም ነበረ እና ያው በጎግልም እጋዜ ነው እኔ ያለሁትና አስተረጉማለሁ፣ አነባዋለሁ። ከዛ በኋላ ግን የሚለኝን በአቅጣጫ እሄዳለሁ ማለት ነውና እውነት ነው የምላችሁ እኔ ምንም ማቀው ጉዳይ የለኝም። መቼም ስለ ዩቲዩብ አሁን እንደው እንትን ብለሽ እስኪ አብራሪ ብትሉኝ አላብራራም። ምክንያቱም ማላቀው መቼም አውቃለሁ ብዬ ራሴን ወይም ማካበድ ወይም ደግሞ ራሴን መቆለል አልፈልግም። በማንነቴ ያ ሰው በማንነቴ ሊወደኝ ይችላል፣ በማንነቴ ሊቀርበኝ ይችላል እንጂ ራሴን ወይም እውቀት አለኝ ወይም ምንም አለኝ ብዬ የምቆለል ሴት አይደለሁም። ምክንያቱም የሰው ልጅ ትምህርትን ቢኖረው ከዛ በላይ ደግሞ በእውቀት የሚመራ ሰው ይኖራል። ትምህርት እንዳለ ነው፣ እውቀት ደግሞ ሌላ ነው። አሁን ሁሉም የተማረ ሰው ሞኔታይዝ አያደርገንም ትምህርት ስላለው ማለት ነው። ሁሉም ልዩነት አለው፣ ይለያያል። ስለዚህ ምን ለማለት ፈልጌ ነው ዩቲዩብ እንደ እድል ነው የሚሉት እውነት ነው። ዩቲዩብ የተማረ ያልተማረ አይልም፣ ስራ ብቻ ነው። ጠንክረህ ከሰራህ እኔ አሁን ብዙውን ጊዜ ስለ ጥንካሬ ይጽፋል። እኔ ልሞት ነው የምላችሁ ማለት ነው ጠንክሬ እንድሰራ። እሺ ምኖች እንደምሰራ ጠንካራ እንደመሆኔ ይገልጻል። እዚህ ላይ ገርሞኝ የበለጠ እውቀትና የበለጠ እንዳዳብር ማለት ነው ይጽፋል ጉግል። የበለጠ እንዳዳብር ማለት ነው፣ የበለጠ ጎበዝ እንዲሆነ ጠንካራ እንዲሆን ማለት ነው። አይገርማችሁም? እኔ አስቤው ማለቅ እንደዚህ አይነት እውነት ነው የምላችሁ እለፍ ተቀደም ነው የሚጽፈው። ዛሬ ስንቀሳቀስ የዋልኩትን ለነገ የሆነ ችግር ካለ መልሶ እንትን ይልኛል ማለት ነው እና እንዳስተካክል እንትን ይላል ይጽፋል ማለት ነው። እና ሁላችንም ጠንክረን ከሰራን የማንደርስበት ቦታ የለንም። ጠንክረን ከሰራን የማይታለፍ ቀናቶች የሉም። የማንደርስበት የማንሰብረው መስመረት የለም። እናርጋለን፣ ጥሩ ደረጃ እንደርሳለን፣ ያሰብንበት እንደርሳለን። እኔ አሁን ስታውኝ እዚህ ላይ ያው የነገ መሳቅ መጫወት ነዋ። ግን የነገ ማለት ጀግና ሴት ወንድ ጀግና ናት። እውነት ነው የምላችሁ ያለ ማካበድ። በቃ አንድን ነገር አረጋለሁ ካልኩ አረጋዋለሁ። በቃ አረጋዋለሁ። ልክሰርም ልነሳም ምንም ልበል ማለት ነው አረጋዋለሁ። ሳላረገው አላልፍም። ይሄን ነገር እሰራዋለሁ ካልኩ እሰራዋለሁ። ለምን የሆነ ነገር አይሆንም ምን አገባኝ? እሰራዋለሁ ካልኩ እሰራዋለሁ። በቃ ይሄ ምንድን ነው? ብርታትና ጀግንነት ነው። አንዳንዱ አሁን ልስራ ብሎ እንደዚህ በሆነስ ከሌላ ማክር ቆይ እንደዚህ በሆነስ ለምትሰሩት ስራ ሁሉ ሰው እንዳታማክሩ። በራሳችሁ ስሩ። በራሳችሁ ተሄዳችሁ ወድቃችሁ እንኳን ብትነሱ ለሰው ሳታወሩ ራሳችሁ ናችሁ የምትሰበሩትም፣ ራሳችሁ ናችሁ ተጠግናችሁ የምትነሱት፣ ራሳችሁ ናችሁ ደግማችሁ የምትሰሩት። ግን ታማከራችሁ ለሰው አይ ይሄ እንዲህ ብኮንስ እንዲህ ብዙ ጥርጣሬና ብዙ መንፈሳዊ ይመጣባችኋል። ብቻችሁን ግን ተታገላችሁ ያ ሌላም ልትሞክሩ ትችላላችሁ። ያ ባይሆን ሌላ ልትንቀሳቀሱና ሌላ እርምጃ ልትወስዱ ትችላላችሁ። ስለዚህ በርቱ፣ ጎበዝ ሁኑ፣ ጠንካራ ሁኑ። ምንም እንዳይበግራችሁ። እውነት እኔ እህታችሁ ምንም አይበግረኝም። ምንም ማለት ነው። ሰው ይሄን ይለኛል፣ ሰው ይሄን አለኝ፣ በቃ ለተመለከቱት ነገር አልመለስም። እግብ ሳላስገባ ማለት ነው። እና በማለት ነው ቤተሰብ ያው የነገዬ ብዙውን ጊዜ ሳቂተኛና ተጫዋች ናት። ለሰዎችም ያው መልካም ማስተሳሰብ አለኝ። እሱ ነው የሚያውቀው። እንግዲህ እኔ ባልኩት አይደለም። ያው ማንነቴን ራሴ ያውቃለሁ። ግን
ሰው እንደሚሰይመን ሰው ላልሆን እችላለሁ። ሰው በምን አንግል እንደሚያይ አይታወቅም። እኔ ግን በጣም ማለት ነው ቢገርማችሁ ማንነቴን የማውቀው ራሴ ነኝ። ከኔ በላይ ደግሞ ለሰው ማድረግና ለሰው መኖር ያስደስተኛል። ለጊዜውም ቢጎዳህ ለሰው መኖር ግን አሸናፊ ሆነህ ትኖራለህ። ለጊዜው ሊጎዳ ይችላል፣ ለጊዜው ሊሰብር ይችላል፣ ለጊዜው ሊያደማ ይችላል። ግን እውነት ነው የምላችሁ መጨረሻ ሰዓት ላይ በህይወታችሁ የሚሰማችሁ ጥሩ አየር እንዴት ነው በጣም በእንትን ውስጥ ሆነ ያሳለፍከው ሙቀት ላይ በቃ በስመመን የምትነፍስ ንፋስ አለች እና እንደዛሽ ነው የሚሰማኝ እኔ አሁን ሰዓት ላይ በቃ ውስጤ በደስታ። የሰው ልጅ እኮ ይበሳጫል ያለ ነው። ትበሳጭ ትችላለህ። ነገሮች ላይ ይሳኩ ይችሉና ቶሎ ያ ነገር ምን አልሆነም ብለህ ልትቆዝም ትችላለህ፣ ወይም ልትቆዝም ትችያለሽ። ግን ያ ነገር ደግሞ በሂደት ማንኛውም ነገር ይስተካከላል። የዛን ሰዓት በቃ ስለ እኔ ንፋስ ራሱ በቃ ምን ብዬ ልንገራችሁ፣ አየሩ እንደ መዓዛ ነው የሚሸተኝ፣ ህይወትም እንደ መዓዛ ነው የምትሸተኝ። በቃ በደስታ ዝም ብዬ ስስላት በደስታ እንደዚህ ስላት እውነት ነው የምላችሁ በቃ በደስታ ስላት አለሁ። ህይወቴን የራሴን ህይወት አብባ ፈክታ በራሴ ስላት ማለት ነው እማያት። ምክንያቱም አንድ ሰው ከሰራ የመጣበትን ካረሳ የሚያደርገውን ካወቀ የማይደርስበት ቦታ የለም። የሚያግደው ነገር አንድም ቅንጣት የለው። መሰናክሎች ቢመጡ ሁሉ ያልፋል። ለምን ድንጋይ ፈነቅለህብህም ታልፈዋለህ ሁሉንም ነገር ማለት ነው። እና ቤተሰብ ውዶቼ፣ የሀገሮቼ ልጆች አይዟችሁ፣ በርቱ፣ ጀግና ሁኑ። ያለማችሁትን ያሰባችሁትን እስከምታሳኩ ድረስ ወደ ኋላ እንዳትሉ። ቤተሰብ እወዳችኋለሁ፣ አከብራችኋለሁ። ባይ